ሰላም እንዴት ናችሁ? ይህንን ቪዲዮ መስራት የፈለኩት እኔ እናት ለሆኑ ሴት እህቶቼ ነውና በተለይ ደግሞ አሁን ላይ በተደጋጋሚ እየሰማነው የመጣው ነገር በጣም ልብ የሚሰብር ነገር ነው። በተለይ ደግሞ ልጆች ላላችሁ እናት ለሆናችሁ ሴት እህቶቼ በደንብ አስረግጬ መናገር የምፈልገው ነገር አለ። በቃ ራሳችሁን አትጉዱ፣ ራሳችሁን ለማጥፋት አትሞክሩ። በምንም አይነት ምክንያት ቢሆን ብዙ ነገሮች ከባድ ናቸው ማለት በቃ ከባድ ናቸው ይኖዳል። ግን በተቻለ መጠን ጠንካራ ለመሆን ሞክሩ። በተቻለ መጠን ጎበዝ ለመሆን ሞክሩ። በተቻለ መጠን አቅማችሁን ሰብስባችሁ እናንተና ልጆቻችሁ ላይ ብቻ ጊዜያችሁን ለማጥፋት ሞክሩ። ብዙ አይነት ምክንያቶች ይኖራሉ። ግን ዛሬ ላሳስብሽ የምወደው እንደ እህት እንደ ጓደኛ አንቺ የልጅ እናት የሆንሽ ጎበዝ ጀግና የሆንሽ እናት የሆንሽ ሴት ላሳስብሽ የምፈልገው ነገር ቢኖር ልጆችሽ ሌሎች ሰዎች ለልጆችሽ ከሚሰጧቸው ፍቅር ይልቅ አንቺ የምትቀጫቸው ቅጣት ወይም ደግሞ የምታጠቁርባቸው ፊት ምርጫ እንዳለው እንድትገነዘብ ይፈልጋሉና በቃ ይሄን ቪዲዮ ስሰራ ለሊት ነው። ለምንድን የሰራሁት? በቃ መተኛት አልቻልኩም። አንዲት እናት ራሷን አጠፋች ላይቭ ላይ የሚል ዜና ሰማሁኝ። በተደጋጋሚ ይሄ እንደዚህ አይነት ነገሮች እየተደጋገሙ መጥቷል። በእርግጥ ግን ልጅ ያላችሁ በተለይ እባካችሁ በቃ ሌላ ምንም ማለት አልችልም። ማንም ራሱን እንዲያጠፋ አልመክርም። ግን ሶሻል ሚዲያ ላይ ስትወጡ ብዙ ነገሮችን መቋቋም የማትችሉ ከሆነ ባትመጡ ይመከራል። ወይ ደግሞ እዚህ ሶሻል ሚዲያ ላይ መሳተፍ ፈልጋችሁ ለመቆየት ሀሳብ ካላችሁ በተቻለ አቅም ሶሻል ሚዲያውን እንዴት ነው ማኔጅ ማድረግ የምችለው የሚለውን ነገር ምንም አይነት ነገር ቢፈጠር ተቋቁማችሁ ማለፍ የምትችሉ አይነት ሰዎች አርጋችሁ ራሳችሁን መስራት እንዳለባችሁ ላሳስባችሁ እወዳለሁ። ከዛ በዘለለ ግን እባካችሁ ልጆቻችሁን አስቡ። የሰው ፊት ሲያዩ አስቡ። ልጆቻችሁ ከትምህርት ቤት ማንም እንደናንተ የሚሆንላችሁ የለም። እውነት ለመናገር እናታችሁ ልትሆን ትችላለች፣ አክስት ሊሆን ይችላል፣ እህት whatever it is። ግን ለልጆቻችሁ በተለይ አንቺ ሴት እናት የሆንሽ ሴት ለልጆችሽ ካንቺ ውጪ ማንም ያንቺን ቦታ ሊተካ አይችልም። ከነ ክፍተቶችሽ ከነ ድክመቶችሽ ለልጆችሽ አንቺ ነሽ አንደኛው። ፕሊስ በቃ ብዙ ነገሮች ይኖራሉ። ዲቴል ማውራት አልፈልግም። ግን በቃ ብዙ ነገሮች ይኖራሉ። የሚያስቸግሩ ነገሮች ሊኖሩ ይችላሉ። የሚከብዱ ነገሮች ሊኖሩ ይችላሉ። ግን በቃ መቋቋም የሚባል ነገር አለ። ከአቅም በላይ ከሆነ ከዛ ነገር መሸሽ። አንድ ነገር ይዘነው በደንብ ይዘነው የሚጎዳን ብቻ ከሆነ ከዛ ነገር ማፈግፈግ የሚባል ነገር አለ። ግን ሞትን ምርጫ አታድርጉ እባካችሁ። ሞት የመጨረሻ አማራጭ ነው። እናንተ ልክ ስትሞቱ የመጨረሻ አማራጫችሁ አድርጋችሁ ሞትን ስትወስዱ ብዙ የጀመራችሁት ነገር አለ። እናት አባት፣ በጣም ምስኪን እናትና አባት ይኖራችኋል። የእናንተ መኖር ብቻ ለነሱ ብዙ ዋጋ ያለው ልጆች አሉ። ነጋቸውን የምትሰሩላቸው ልጆች አሏችሁ። እና እባካችሁ በቃ ከሞት የምናተርፈው ነገር የለም። ከሞት የምናተርፈው መለየትን ብቻ ነው። ከሞት የምናተርፈው መረሳትን ብቻ ነው። ከሞት የምናተርፈው በቃ እዚህ ምድር ላይ አለመኖርን ነው። መኖራችን ደግሞ ዋጋ አለው። ዋጋ ላላቸው ሰዎች መኖራችንን ግድ ልንል ይገባል። እና እባካችሁ ሴት እህቶቼ ይሄንን ነገር ልምከራችሁ። አማራጭ ከሌለ አማራጭ የሚሆን ነገር መፈለግ፣ አግባብነት ባለው መንገድ አማራጭን ብትፈልጉ ይሻላል ብዬ አስባለሁ።